አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንዳያችሁት የሚስማር ዋጋ የግድግዳና የቆርቆሮ ማለት ነው። እንደዚሁም የቆርቆሮ ዋጋ አንደኛ፣ ሁለተኛ፣ ሶስተኛ ስንት እየተሸጠ ይገኛል የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። ወደ ቪዲዮ ስናልፍ እንግዲህ በአሁኑ ሰዓት ያው የዋጋ ጭማሪው በጣም ኃይል አድርጓል። ሚስማርም በቃ በሚያስፈራ ሁኔታ ጭማሪ ነው የጨመረው ማለት ነው። ስለዚህ እስኪ ከሚስማሩ ልጀምርና እዚህ ጋር የምትመለከቱት እንግዲህ ሮማናት ሚስማር ነው። እዚህ ጋር 15 ቁጥር ሚስማር አለ። ከዚህ ጋር 9 ቁጥር ሚስማር አለ። እዚህ ጋር 7 ቁጥር ሚስማር አለ። እዚህ ጋር 8 ቁጥር ሚስማር አለ። ከዚህ ጋር ደግሞ የቆርቆሮ ሚስማር አለ ማለት ነው። ስለዚህ የእነዚህን ዝርዝር እናያለን ማለት ነው። እንግዲህ በአሁኑ ሰዓት በጣም አሪፍ የሚባለው ሚስማር ሮማናት ሚስማር ነው ማለት ነው። ሮማናት ሚስማር እና ደሴ አዲስ አምባ ይባላል። ስለዚህ በደረጃ አንድ ላይ የሚቀመጠው ሮማናት ሚስማር ነው። አናጺዎች የሚሆን የኮርኒስ ሰራተኞች የሚሆን የሚፈልጉት ሮማናት ሚስማር ነው ማለት ነው። እሱም ተፈላጊነቱ ጥንካሬና እንደዚሁም ደግሞ ሹልነት ስላለው ነው ማለት ነው። ስለዚህ የሮማናት ሚስማር ዋጋ በአሁኑ ሰዓት እየተሸጠ የሚገኘው እንግዲህ 1050 ብር ነው ማለት ነው። አንዷ ካርቶን 1050 ብር 1050 ብር እንግዲህ እንደምትመለከቱት 5 ኪሎ ነው ክብደቱ። ቁጥሩ ቢላይም ለምሳሌ እዚህ ጋር 8 ቁጥር አለ ብያችኋለሁ፣ 7 ቁጥር አለ፣ 9 ቁጥር አለ፣ እንደዚሁም ደግሞ 15 ቁጥር አለ ማለት ነው። የሁሉም ዋጋቸው ተመሳሳይ ነው ማለት ነው። በፊት 15 ቁጥሩ ላይ ዋጋ ያፈራረቁ ነበረ። በአሁኑ ሰዓት ግን አንድ አድርገውታል ማለት ነው። 8 ቁጥር የሚሆን 9 ቁጥር የሚሆን 10 ቁጥር የሚሆን በቃ ከ5 ቁጥር እስከ 15 ቁጥር ባለው ማለት ነው። ይሄን ስላችሁ 13 ቁጥር እና 14 ቁጥር ሚስማር 11 ቁጥር ሚስማር የለም ያለው። ለምሳሌ ፋብሪካው የሚያመርተው 5 ቁጥር፣ 6 ቁጥር፣ 7 ቁጥር፣ 8 ቁጥር፣ 9 ቁጥር፣ 10 ቁጥር፣ 12 ቁጥር እና 15 ቁጥር ነው ማለት ነው። የእነዚህ ዋጋቸው እንግዲህ 1050 ብር እየተሸጠ ይገኛል ማለት ነው። እንግዲህ የሰሞኑ ጭማሪ ነው ይሄን እስከ ዛሬ ለምሳሌ እስከ 950 960 970 980 አካባቢ ነበረ የከረመው። ሰሞኑ ግን ጭማሪ በአንድ ጊዜ ተቃንቶ ይሄው 1050 ብር ደርሷል ማለት ነው። ስለዚህ ሮማናት ሚስማር በአሁኑ ሰዓት ጊራና እየተሸጠ የሚገኘው 1050 ብር ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ የቆርቆሮ ሚስማር ነው። የቆርቆሮ ሚስማር እንደምትመለከቷት ይሄን ነው። የዚህ ደግሞ ኪሎ 3 ኪሎ ነው የቆርቆሮ ሚስማር ማለት ነው። ይሄኛው 5 ነው ብያቸዋለሁ። ይህችኛዋ ደግሞ 3 ኪሎ ነው ማለት ነው። ስለዚህ የሱ ዋጋ ደግሞ 1000 ብር ነው። ይሄ 1000 ብር ከገባ ቢያንስ 1 አመት ይሆነዋል። የጨመረው ነገር የለም። እስከ ዛሬ የቆርቆሮ ሚስማር ነበር ጭማሪ የነበረው። አሁን ደግሞ የቆርቆሮ ሚስማር ባለበት እንዲያለ ሆኖ ይሄኛው ነው አልፎ የሄደው ማለት ነው። ይሄኛው 1050 ነው። የቆርቆሮ ሚስማር ደግሞ 1000 ብር ነው እየተሸጠ የሚገኘው ማለት ነው። ሌላው እንግዲህ ወደ ቆርቆሮ ነው የማልፈው። የቆርቆሮ እንግዲህ መዶሻና እንደዚሁም ደግሞ ጂኤስ ይባላል ማለት ነው። መዶሻው እንግዲህ በአሁኑ ሰዓት ጊራና ላይ በደረጃ አንድነት እየተሸጠ የሚገኘው መዶሻ ነው ማለት ነው። መዶሻ እንግዲህ እሱም የሰሞኑ ጭማሪ አለ። እስከ ዛሬ 800 820 ድረስ ነበር እየተሸጠ የሚገኘው።
አሁን ደግሞ እሱ 850 ብር ገብቷል ማለት ነው። ስለዚህ ደረጃ አንድ ቆርቆሮ 850 ብር ነው እየተሸጠ የሚገኘው ማለት ነው። ደረጃ ሁለቱ ደግሞ ጂኤስ በሚል ነው ማለት ነው። የሱ ዋጋ ደግሞ 750 ብር ነው ማለት ነው። አንደኛው መዶሻ ነው ብያቸዋለሁኝ 850 ሲሆን ሁለተኛው ደግሞ 750 ብር ነው ማለት ነው። ሶስተኛ ደረጃ 3 ደግሞ ደረጃ 3 እንግዲህ እንደሚታወቀው ለአጥር ማጠሪያ ነው በብዛት የሚሸጠው። ስለዚህ የሱ የጎጆ ይባላል ማለት ነው። የሱ ዋጋ ደግሞ 650 ብር ነው ማለት ነው። እያንዳንዱ የ100 ብር ልዩነት አለው ማለት ነው። 8 ከ50፣ 7 ከ50 እና 6 ከ50። ደረጃ አንዱን ያው ለትልቅ ቤት መስሪያ ነው የሚጠቀሙት። ደረጃ ሁለቱን ደግሞ ለኩሽና ወይም ለጭስ ቤት መስሪያ ነው የሚጠቀሙት። ደረጃ 3ን ደግሞ ለአጥር ማጠሪያ ነው የሚጠቀሙት ማለት ነው። ስለዚህ የሰሞኑ የቆርቆሮና የሚስማር ዋጋ እዚህ ደረጃ ደርሷል ማለት ነው። እንግዲህ ደግሞ ቀጣይ ሊጨምር ይችላል ማለት ነው። በአሁኑ ሰዓት ያው የሚቀንስ እቃ የለም ከመጨመር ውጭ ማለት ነው። እና ሰሞኑን እንግዲህ የዋጋ ጭማሪው በጣም ለየት ያለ ሆኗል ማለት ነው። ባለፈው ደግሞ እስኪ ዙ አያይዤ ልንገራችሁ። ባለፈው ቪዲዮ ሰርቼ ነበር በመብራት ገመድ ዙሪያ ማለት ነው። ባለፈው እንግዲህ ቢያንስ እንዲሁ አንድ ሳምንት ነው የሚሆነው። በአንድ ሳምንት ውስጥ እንግዲህ የመብራት ገመድም ለውጥ አምጥቷል ማለት ነው። እስኪ ላሳያችሁ። እዚህ ጋር የምትመለከቱት እንግዲህ 1.5 ገመድ ባለፈው 1600 ብር ነው ብዬ ቪዲዮ ሰርቼ ነበረ። አሁን 1700 ብር ደርሷል ማለት ነው። 2.5ቱ ያው 2500 ብር ነው። ይሄኛው የ100 ብር ጭማሪ አምጥቷል ማለት ነው። አንድ ሳምንት ባልሞላ ጊዜ ማለት ነው። የዲሽ ገመድ ያው እሷ ደግሞ ያው 450 ናት። 450 ብር የዲሽ ገመድ ነው ማለት ነው። ስለዚህ በየወቅቱ ገበያው ልዩነት እያመጣ ስለሆነ ማለት ነው። አሁን ደግሞ ይሄ ከሳምንት በኋላ ሌላ ገበያ ነው የሚኖረው። ባለበት ሊቀጥል ይችላል፣ ሊጨምር ደግሞ ይችላል ማለት ነው። ስለዚህ የኤሌክትሮኒክስ እቃዎችን እየጨማመሩ ስለሆነ ስለዚህ መብራት ማሰራት የምትፈልጉ እህትና ወንድሞች ማለት ነው ያው ፈጠን ብላችሁ አሰሩ ማለት ነው። ጭማሪው እኛንም እያስደነገጠን ነው አይደለም ለገዡ ለኛ ለሻጮቹ ራሱ ያስደነግጣል። ለምን ብትል ለምሳሌ 1600 ብር የመብራት ገመድ እዚህ ጋር እየሸጥን እዛው እንደገና ከ1600 በላይ አልፎ ስታገኙ በጣም የሚያስደነግጥ ነው። አንድ እቃ ገሎ ወደ አንድ እቃ ነው። ለምሳሌ አንድ ነጋዴ ኪሳራ ውስጥ የሚገባው እቃ ሲጨምር ነው። አሁን አንዳንዱ የሚመስለው እቃ በሚቀንስ ሰዓት ነጋዴ የሚከስር ይመስለዋል፣ ወይም ነጋዴው መከሰር ይመስለዋል እቃ ሲቀንስ ማለት ነው። ነጋዴ የሚከስረው እቃ ሲጨምር ነው ማለት ነው። ለምሳሌ እዚህ ጋር ምሳሌ ልስጣችሁ። የኳርቲዝ አለ። የኳርቲዝ 2200 ብር እየሸጥኩት ነው ልበል። 2200 ብር እየሸጥኩት ሳመጣ 2250 ብር ከሆነ እኔ ኪሳራ ውስጥ ገብቻለሁ ማለት ነው። ለምን እዚህ ጋር ለምሳሌ 400 ኳርቲዝ ማመጣ ከሆነ ያንዱን እቃ ወዲያ አንዱ እየገደልኩ ስለሆነ ወደ 300 ዝቅ እላለሁኝ ማለት ነው። ለምን ያን ብር ለምሳሌ ይሄን 400 ኳርቲዝን የምጭንበት ብር ጨምሬ ስለሆነ የማመጣው ወደ 300 ዝቅ እላለሁ፣ ወይም ደግሞ 400ን ኳርቲዝ አመጣለሁ ብዬ ካሰብኩኝ ወይ ቀለም እቀንሳለሁ፣ ወይም ደግሞ ሚስማሩ ላይ እቀንሳለሁኝ፣ ወይም ደግሞ ሌላ ብር እጨምራለሁኝ ማለት ነው። ስለዚህ አንድ ነጋዴ የሚከስረው እቃ ሲጨምር እንጂ ሲቀንስ አይደለም። ለምሳሌ እዚህ ጋር በተቃራኒው ሰናግራችሁ ይሄ ኳርቲዝ 2200 ብር ነው የተሸጠ ብያችኋለሁ። እዚያ ጋር ይቀንስና 2100 ብር ይሸጣል እንበል ማለት ነው። ስለዚህ ለምሳሌ እኔ 100 ብር ቀንሼ ከሆነ የምሸጠው ችግር የለም፣ ይሄ ተሽጦ ራሱ ማምጣት ስለሚችል ማለት ነው። ነገር ግን ይሄ ኳርቲዝ ተሽጦ 50 ብር ጨምሬ ማመጣ ከሆነ ይሄ እቃ ለእኔ አትረፎኝ ሳይሆን ኪሳራ ውስጥ ነው የሚያስገባው ማለት ነው። የሚጨምር ከሆነ የምቀንስ ከሆነ ግን ለምሳሌ 2200 ይሸጣል፣ 2100 ከሆነ አሁን የሚሸጠው ተቀንሶ እዛ ቀነሰ ቢባል ማለት ነው። ለምሳሌ ነው የምነግራችሁ። ስለዚህ
ይሄ እቃ ራሱን ማምጣት ይችላል ማለት ነው። ነገር ግን ብር የሚጨምር ከሆነ ይሄ እቃ ራሱን ደግሞ እዚህ ጋር ማምጣት አይችልም ማለት ነው። ያን አጋጣሚ ስላለ ነው። ስለዚህ ዋጋ ጭማሪው በጣም የሚያስፈራ ነው ማለት ነው። እንግዲህ አላህ ያስተካክለው ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።